ሰላም እንዴት ናችሁ? ውድ የሀገሬ ልጆች እንዲሁም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንዴት አድርገን ነው በቀላሉ በእንግሊዝኛ ቋንቋ ከሰው ጋር የምንግባባው የሚለውን ነገር በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የዩቲዩብ አልጎሪዝም ለብዙ ሰዎች ይህንን ቪዲዮ ሼር እንዲያደርግ ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ያው ምንጊዜም ስንጀምር ከሰላምታ ነው። ግሬቲንግ ማለት ሰላምታ ማለት ነው። ግሬቲንግ ማለት ሰላምታ ከሰላምታ እንጀምራለን ማለት ነው። ጉድ ሞርኒንግ እንዴት አደራችሁ ማለት ነው። ጉድ ሞርኒንግ ጉድ አፍተርኑን ይላል እንዴት ዋሉ እንደማለት ነው። ከዛ ጉድ ኢቭኒንግ ይላል። ጉድ ኢቭኒንግ ደግሞ ማለት እንዴት አመሸ እንደማለት ነው። ጉድ ኢቭኒንግ ማለት እንዴት አመሸ እንደማለት ነው። ሃው ዩ ዱዊንግ ይላል። እዚህ ጋር ደግሞ ሃው ዩ ዱዊንግ ማለት እንደምን ወይም እንደምንሽም ማለት እንችላለን ማለት ነው። ሃው ዩ ዱዊንግ ማለት አሙ ይላል ደህና ወይም አምግሬትም ማለት እንችላለን ማለት ነው። ሁለቱንም መጠቀም እንችላለን ማለት ነው። እዚህ ጋር ዌር አር ዩ ፍሮም ይላል ከየት ነው የመጣኸው ማለት ነው። ዌር አር ዩ ፍሮም ከየት ነው የመጣኸው ከሌላ ሀገር ማለት ነው። ያው ሌላ ሀገር ስንሆን እሱን እንጠቀማለን ዌር አር ዩ ፍሮም ማለት ማለት ነው። ዌር ዱ ዩ ሊቭ ይላል ደግሞ የት ነው የምትኖረው ማለት ነው። የምትኖርበትን አካባቢ ማለት ነው። ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ የት ነው የምትኖረው ወይም የት ነው ያለኸው እንደማለት ነው። አሁን ያለበት ሎኬሽኑ ማለት ነው። ሎኬሽኑ ማለት ነው። ዌር ዱ ዩ ሊቭ ማለት ዌር አር ዩ ፍሮም ደግሞ ከየት ነው የመጣህ ወይም ከየት ነው የመጣሽው እንደማለት ነው። እዚህ ጋር ናይስ ቱ ሚት ዩ ይላል። ናይስ ቱ ሚት ዩ ማለት ስላወኩ ደስ ብሎኛል ወይም ስለተገናኘን ደስ ብሎኛል ማለት ነው። ናይስ ቱ ሚት ዩ ማለት እና እዚህ ጋር ደግሞ ናይስ ቱ ሚት ዩ ቱ ይላል። እዚህ ጋር ደግሞ መጀመሪያ ናይስ ቱ ሚት ዩ ነበረ። ናይስ ቱ ሚት ዩ ቱ ማለት እኔም ስላወኩ ደስ ብሎኛል እንደማለት ነው። አሁን እናንተን እሱ ናይስ ቱ ሚት ዩ ካለ እናንተ ደግሞ መልሳችሁ ምንድነው የምትሉት? ናይስ ቱ ሚት ዩ ቱ ነው የምትሉት ማለት ነው። እኔም ስላወኩ ወይም ስለተገናኘን ደስ ብሎኛል ማለት ነው። እንደዛ ነው። ሶ ዋት ኢዝ ዩር ጆብ ይላል እዚህ ጋር ዋት ኢዝ ዩር ጆብ ማለት እና ምንድን ነው የምትሰራው ወይም ምንድን ነው ስራህ እንደማለት ነው። ዋት ኢዝ ዩር ጆብ ማለት እና ምንድን ነው የምትሰራው ወይም ምንድን ነው የምትሰራው እንደማለት ነው። ያው ስራ መጠየቅ ማለት ነው። ስራ ያላችሁ አለኝ፣ ከሌላችሁ አይ ዶንት ሃቭ፣ ካለ አይ ሃቭ ነው የምትሉት ማለት ነው። እዚህ ጋር ምንድን ነው የሚለው ዱ ዩ ሃቭ ብራዘር ኦር ሲስተር ይላል። እዚህ ጋር ዱ ዩ ሃቭ ብራዘር ኦር ሲስተር ማለት ወንድም ወይም እህት አለህ እንደማለት ነው። ወንድም ወይም እህት አለህ ማለት ነው። ካላችሁ የስ አይ ሃቭ ቱ ብራዘርስ ኤንድ ዋን ሲስተር፣ አዎ ሁለት ወንድሞች እና አንድ እህት አለችኝ እንደማለት ነው። የስ አይ ሃቭ ቱ ብራዘርስ ኤንድ ዋን ሲስተር፣ አዎ ሁለት ወንድሞች እና አንድ እህት አሉኝ እንደማለት ነው። እና ቤተሰብ የዛሬ ቪዲዮችን ይህንን ይመስላል። ቀጣይ በአሪፍ ቪዲዮ እንመጣለን ብዬ አስባለሁ። ስለዚህ ፕሊስ ይህንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ቻናላችን ሰብስክራይብ ሳታደርጉ እንዳታልፉ። እንዳልኳችሁ የዩቲዩብ አልጎሪዝም ይህንን ቪዲዮ ለብዙ ሰዎች ሼር እንዲያደርግ ደግሞ ፕሊዝ ቪዲዮችንን ላይክ በማድረግ ጀምሩ፣ አበረታቱኝ። ይሄ የመጀመሪያ ቪዲዮ ነው፣ ክፍል 1 ማለት ነው።